የሹፌሩ ውሎ የኔዎች ተነስ ነክቷል። የሚስቴ ድምፅ ነው። ስልኩ ላይ የሚጮኸውን የአላርም ድምፅ እያጠፋች በሰመመን ውስጥ ይሰማኛል። ውይ ነጋም ገናውን እኮ ነው እንቅልፍ የወሰደኝ። ተነስ ተጣጠብ፣ 11 ሰዓት ሆኗል። እሺ አመሰግናለሁ ብዬ ተነሳሁ። የሚጠብቀኝ ረጅም መንገድ ትዝ እያለኝ ተጣጥቤ ልጆቼን ስሜ ሻንጣዬን ላነሳ ስገባ ትንሽ ነገር አፍሬ አድርግ እባክህ 5 ደቂቃ እስቲ ቁጭ በል አለች። ሰዓቴን አየኋት። 11 ሰዓት ከ45 ይላል። ሰዓቱን እንደሚያሮጠው አልገባኝም። እባክሽ ተይኝ ረፍዷል። በዛ ላይ ጠዋት ምግብሽ እንደማይለኝ ታውቂያለሽ። እባክሽ ልሂድ ገና መኪናችን ካላረኩም አልኩና ሻንጣዬን ይዤ ወጣሁ። መኪናውን ቼክ አድርጌ እንደ ነገሩ ጠረቅ አደረኩና ሞተር እያሞኩ መንገደኞች ጋር መደወል ጀመርኩ። አብረውኝ ከሚሄዱ መንገደኞች አንዱ ገና ከእንቅልፉ እንዳልተነሳ ያስታውቃል። ሰላም አድርግ ወደ አንተ እየመጣሁ ነው ስለው እሺ 10 ደቂቃ ነው። ከ15 ደቂቃ በኋላ በር ላይ ደረስኩ። ደወልኩ፣ አይነሳ። መልሼ ደወልኩ። ባለቤቷ አነሳችና 5 ደቂቃ መታጠቢያ ቤት ነው አለች። እስከዛ ሌላኛው መንገደኛ ጋር ልደውል ብዬ ደወልኩ። ከቤት እየወጣሁ ነው፣ አስፋልት ካልጠብቅ አለ። ይህኛው እስኪመጣ ያኛውን ፊት ላደርግ ግራ ገባኝ። በዚህ ሀሳብ ስወዛገብ የመኪናዬ በር ተከፈተ። ሰላም አድርግ በጣም ይቅርታ እንቅልፍ ጣለኝ አለኝና ሰላም ተባብለን መንገዳችን ጀመርን። መንገድ የሚጠብቀኝን ፒክ አድርገን ከከተማ ስንወጣ ከጧቱ 1 ሰዓት ተኩል አካባቢ ይሆናል። እያወራን 2 ከተሞች እንዳለፍን አንድ ያዘለኝ እዚሽ ጋር ውሃ ልግዛ አለኝና ቆመ። ትንሽ ቆይቶ ሌላኛው ለሽንት የሚመች ቦታ ያዘርግልኝ አለኝ። የረሃብ ስሜት ተሰማኝ። ሳየው 4 ተኩል ይላል። ለቁርስ በዛ ብንቆም አይሻልም ስላቸው እኔ በልቻለሁ። አይ እኔ አሁን አልበላም አለኝ። የሚስቴ ልመና ትዝ አለኝ። እንግዲያው እኔ የሆነ ነገር ልብላልኩና ቡና ያለበት አካባቢ አቆመ። በዛው ትንሽ ንጹህ አየር ቢነካኝ ጥሩ ነው ብዬ ነው። ድሮ በየ100 ሜትሩ ቆም አድርገህ ተናፈስ የሚል ህግ ነበር። አሁን በ80 እየተነዳ ወደ 100 ኪሎ ሜትሩን ከተቆመ ጥሩ ነው። ረፋድ ላይ ፀሐዩ ደረደረት እያለኝ ጉዟችንን ቀጠልን። አብረውኝ ያሉት መንገደኞች ወሬ ያልቆባቸዋል መሰለኝ እንቅልፍ እያንገላታቸው ነው። ድንገት ከፊት የሚመጣ አንድ የኒጆ መኪና ረጅም መብራት እያበራ ያጠፋል። ቀዝቀዝ አድርጌ ምን እየሆነ እንደሆነ ጠየቁት። ተመለስ አለ በምልክት። ተደናገርኩ። ለማሰቢያ ጊዜ አልነበረኝም። መኪናውን ሳቀዘቅዝ ነቅተው ኖሮ ምንድን ነው አለ። አይ ተመለስ እያለኝ ነው፣ ግራ ገብቶኝ ነው አለ። እሺ እኛም እንደውላለን፣ ተመለስ፣ ቀረብ ያለ ከተማ ሆነን ጉዳዩን እናጣራለን አለ። ተመልሰን ቀረብ ያለ ከተማ ቆመን አለቆች ጋር ተደወለ። የሚመለከተው ሁሉ ጋር ደወለ። ሆኖም ምን ብለን ሪፖርት ማድረግ እንዳለብን አላወቅም። ከአዲስ አበባ ሰላም ነው፣ እኛ ምንም መረጃ አልደረሰንም፣ በየ30 ደቂቃ እየደወላችሁ አሳውቁን አለ። ግራ ተጋባ። በኋላ ሹፌሩ ማን ነው ሲባል ስሜ ሲነገር ሰማ። ስልኩን ሲዘጉ ጠብቄ እኔ ምንም ሴኩሪቲ ክሊራንስ ሳታገኙ ነው የመኪና የጠየቃችሁት አልኳቸው። አይ ጠይቀን ነው። ታዲያ ለምንድን ነው የኔ ስሜ የተጠየቀው ስለው ያው ከማን ጋር እንደምንሄድ አያውቁም። መጀመሪያ በፕሌን ለመሄድ ነበር ያቀድነው። በዛ ላይ ሹፌሩ ስም የሚጠይቅ ቦታ ስለሌለ ከማን ጋር እንደምንሄድ እሱም አያውቁም ማለት ነው። ወይኔ ሚስቴ፣ ወይኔ ልጆቼ፣ እዚህ ደመከል ሆኜ ልቀር ነው። ምን ይወጣቸው ይሆን ብዬ አሰብኩ። ሌላኛው ተሳፋሪ ተረጋጋ ትንሽ የመኪና አደጋ ተፈጥሮ ነው፣ ሰው ስለሞተባቸው ህዝብ ወጥቶ መንገዱን ዘግቶት ነው። አሁን ግን አምቡላንስ መጥቶ ስላነሳ ቢገጫውም ስለተያዘ መንገዳችን መቀጠል እንችላለን አለ። ግረ መንገዳችንን ምሳ በልተን እኔም በያዝኩት ውሃ ፊቴን ተጣጥቤ መንገዳችንን ቀጠልን። ተዘግቶ የተከፈተ መንገድ ስለሆነ ጭር ነበር። ኧረ ሹፌር እንዳው እንዳታስፈላ፣ ይህ ነገር አላማረኝም ይሉኛል። ተቆጣጠሬ መንዳት ቀጠልኩ። ሆኖም ከ80 በላይ ስለማይፈቀድ እዛ ልጥ ባለ መንገድ ላይ ለመዝናናት የወጣን መስለን ተጓዝ። ምንም ቢያጉረመርሙ እንደሚያስጠይቀኝ ስለማውቅ ዝም አልኳቸው። የተባለው ከተማ ልንደርስ 30 ኪሎ ሜትር ሲቀረን 12 ሰዓት ሆነ። እንዴት ነው ምን እናድርግ ሰዓት ደረሰ ስላቸው አይ እኛ አለቃ ጋር እንደውላለን፣ በፍጹም እዚያ እናድርም፣ አልጋ እኮ አስቀድመን ይዘናል ደዋል። የአለቃይ ሁኔታ እንዳገኘው ከተማ ገብተን በየሆቴላችን
የሆቴላቸው አድሼ እንደ ነገሩ የሆነ ሆቴል ፍለጋ ከተማውን ዞርኳል። በስተመጨረሻ አልጋ ይዤ ተጣጥቤ ስወጣ የስልኬ ድምፅ ሰማሁት። እራት እንብላ አሉ። የት እንገናኝ ስላቸው መጥተው ሰለን እንጂ አሉ። ጆሮዬን ተጠራጠርኩት። ማለት አልኳቸው ቆጣ ብዬ። አይ ከቻልክ ብለን ነው በቃ ና በእግር እዚያ አካባቢ ነው እንበላለን አሉ። የማታውን ነፋሻማ አየር እየኮመኮሙ ራቴን በልቼ ቤተሰቦቼን አናግሬ አልጋ ላይ አረፋል። ከ3 ቀን በኋላ ስብሰባውን ጨርሰን ወደ አዲስ አበባ የምንመለሱበት ቀን ገበያ እንውጣ አሉ። ለቤተሰቦቼ የሚሆን አንድ ነገር ሳልገዛ መኪናው በእነሱ ዕቃ ሞላ። ተው የነገር በስቷል፣ መንገድ ላይ በፍተሻ እንዳይወሰድ ስላቸው መኪና ለሚሸከመው እናስጨንቀሃል። እኔ አልሸከመውም፣ ግን እኛ 3 ተመሳሳይ የገዛነው ዕቃ 20 ሲሆን ነጋዴዎች እንጂ ሰራተኞች አንመስልም ስላቸው አልነገርኩም እንዴ ተባባሉ። ደንግጬ ምን ሆነ? አይ እኛ በፕሌን ነው የምንመለሰው፣ አንተ ብቻ ነው የምንመለሰው እና የሁሉ ጋብቼ ይደነገጥ። በኋላ የነዳጅ ብር እንደጨረስኩ ትዝ አለ። ምስ ብሎኝ ስተክስ ከማላቸው አንዱ ችግር አለ አለ። አይ የባለፈው አበል ሳይገባልኝ ቀርቶ የቀረው ብር ለነዳጅ የሚበቃኝ መሰለኝ። ለምን ያበስልሃል አለኝና የተወሰነ ብር አስገባኝ። ነፍሴ ተመለሰች። ከ3 ሳምንት በፊት ያስገባሁት የአበል ዶክመንት ይገባል ብዬ ተማምኜ በሰው ሀገር ብቻዬን መንገድ ላይ ነዳጅ ያለ ምን ደግሞ ማስታወች ከሰዓት በኋላ እነሱን ወደ ኤርፖርት አድርሼ ነዳጅ ሞልቼ ለነገ መንገዴ ተዘጋጀሁ። በነጋታው ረጅሙ መንገድ በሌሊት ተጋፈጥኩት። መንገዱ ከባለፈው ጋር ሲነጻጸር ደህና ይመስላል። ሆኖም በየ100 ኪሎ ሜትሩ ያልተለመደ ፍተሻ ከአሁን አንዱ ዕቃ ወሰዱት የሚል ስጋት ፈጠረብኝ። አንዳንዶቹ ትንሽ ብር እንድሰጣቸው ይጠይቁኛል። አንዳንዶቹ ደግሞ ከተመሳሳይ ዕቃ አንዱን መውሰድ ይፈልጋሉ። ሌሎቹ ደግሞ ለእናንተው ደህንነት ነው በሚል ሰበብ የትራንስፖርት ሰርቪስ አገልግሎት እንድሰጣቸው ይፈልጋሉ። ያስገድዱኝም ይሞክራሉ። በብዙ ጭቅጭቅ ያንን ሁሉ አልፌ ከ5 ቀን በኋላ አዲስ አበባ ገባሁ። አዲስ አበባ ስገባ የተገዛውን ዕቃ በየቤቱ ማድረስ ስራ ይዋል። ለሰከንድ በአንድ ቦታ መቆም ከፓርኪንግ ክፍያ ጋር የማይመቸው ነው። የአንዱን አድሼ የአንዱን ግን ነገ ጠዋት ከቢሮ እንዲወሰድ አግባብቼ መኪናውን ቢሮ ግቢ አቆሜ በራይድ ወደ ቤት ገባሁ።